ወደ ቱቶሪያሉ ከመግባታችን በፊት አጠር ያለ መረጃ አለን። የእኛ ቪዲዮዎች ላይ የምንጠቀማቸውን ፓወርፖይንቶች እና የምናዘጋጃቸውን ሁሉንም ሾርት ኖቶች የተማሪ ፕሮ አፕሊኬሽን ላይ አካተናል። ስለዚህ አፕሊኬሽኑን ፕሌይ ስቶር ላይ ሄዳችሁ ተማሪ ፕሮ ብላችሁ ሰርች በማድረግ ወይም ደግሞ ስክሪኑ ላይ የምትመለከቱትን አፕሊኬሽን ኢንስቶል አድርጋችሁ ተጠቀሙ። ከሾርት ኖቶች ፓወርፖይንቶች በተጨማሪ ደግሞ ያለፈው ዓመት የዩኒቨርሲቲ ፈተናዎች በስነስርዓት ተደራጅተው ታገኛላችሁ። ሊንኩን ለምትፈልጉ የዚህ ቪዲዮ ዲስክሪፕሽን ላይ ወይም ደግሞ ፒን የተደረገው ኮሜንት ላይ ታገኛላችሁ። እናመሰግናለን። ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ግሎባል ትሬንድስ ቻፕተር 2 የመጀመሪያውን ፓርት የምንመለከት ይሆናል። ስለዚህ ቻፕተር 2 የሚያወራው አንደርስታንዲንግ ፎሬን ፖሊሲ ኤንድ ዲፕሎማሲ ነው። በዋነኝነት ስለ ፎሬን ፖሊሲ እና ስለ ዲፕሎማሲ ነው የምናወራው። ዛሬ በዚህ ቪዲዮ የምንመለከተው 2.1 ወይም ደግሞ ዲፋይኒንግ ናሽናል ኢንተረስት፣ ስለ ናሽናል ኢንተረስት ነው የምናወራ። ስለዚህ ስለ ፎሬን ፖሊሲ የምናወራ ከሆነ ስለ ናሽናል ኢንተረስት የግድ እናወራለን ማለት ነው። ምክንያቱም ሁለቱ የማይለያዩ ነገሮች ናቸው። ስለዚህ ፎሬን ፖሊሲ ማለት ምን ማለት ነው? የአንድ ሀገር አክሽን ዲሲዥን ወይም ደግሞ ጎል ከሌላው ውጭ ካለው ዓለም ጋር ያላት አንዲት ሀገር ውጭ ካለው ዓለም አንጻር ያላት አክሽን ድርጊቷ፣ ውሳኔዎቿና ጎሎቿ ያ ፎሬን ፖሊሲ ይባላል። ወይም ደግሞ it is the driving motive behind foreign policy is the pursuit of national interest። ከፎሬን ፖሊሲን ድራይቪንግ ሞቲቭ አንድ ሀገር ፎሬን ፖሊሲዋን ስታወጣ ያን ፎሬን ፖሊሲ እንዲዘጋጅ ድራይቪንግ ሞቲቭ ያ ምን ይባላል? ናሽናል ኢንተረስት ይባላል ማለት ነው። ስለዚህ ስቴት አዶፕት ፎሬን ፖሊሲ ቱ አቺቭ ኤንድ ፕሮሞት ዜር ናሽናል ኢንተረስት። ስለዚህ በዋነኝነት ስቴቶች ወይም ሀገራቶች ፎሬን ፖሊሲን አዶፕት የሚያደርጉት የሚያዘጋጁት ናሽናል ኢንተረስታቸውን ለማስጠበቅ ነው ማለት ነው። ስለዚህ እዚህ ጋር እንደምንረዳው ፎሬን ፖሊሲ በዋነኝነት ሲዘጋጅ ከጀርባው ወይም ደግሞ ድራይቪንግ ሞቲቭ ምንድነው? ናሽናል ኢንተረስት ነው፣ ወይም ደግሞ በአማርኛው የሀገር ጥቅም ማለት ነው። ስለዚህ ፎሬን ፖሊሲ ሲዘጋጅ የተለያዩ ፋክተሮች ኢንፍሉዌንስ ያደርጉታል። እነዛም ኤክስተርናል ወይም ሲስተማቲክ ፋክተር እና ኢንተርናል ፋክተር ተብሎ ይከፈላሉ። ኤክስተርናል ፋክተር ወይም ደግሞ ሲስተማቲክ ፋክተር የሚባለው ከሀገሪቷ ለኤክስተርናል የሆነ ነገሮችን እንዳለ፣ ለምሳሌ ኢንተርናሽናል ሪጅምስ፣ ኢንተርናሽናል ኦርጋናይዜሽኖች፣ የኢንተርናሽናል ኦርጋናይዜሽኖች መኖር፣ የኢንተርናሽናል የሌሎች ሀገራቶች ገቨርንመንቶች እና ደግሞ ግሬተር ፓወር መኖሩ ኢንተርናሽናል ሌቭል ላይ ሱፐር ፓወሮች መኖራቸው፣ ይህ ሁሉ ኤክስተርናል ወይም ሲስተማቲክ ፋክተር ይባላል። ከነዚህ አንጻር የአንድ ሀገር ፎሬን ፖሊሲ ሊቃኝ ይችላል ማለት ነው። ሌላኛው ደግሞ ኢንተርናል ፋክተር ነው። ከኢኮኖሚ ከቴክኖሎጂ እና ከሚሊታሪ አንጻር የአንዲት ሀገር ፎሬን ፖሊሲ በኢንተርናል ፋክተሮች በእነዚህ ኢንፍሉዌንስ ሊደረግ ይችላል ማለት ነው። ስለዚህ ናሽናል ኢንተረስት ምንድን ነው ካል ኢት ኢዝ ዘ ራይዝ ኤንድ ዴታ ወይም ደግሞ ዘ ሪዝን ኦፍ ስቴት ይባላል። ይሄ ደግሞ ምንድነው? ቱ ጀስቲፋይ ኢትስ አክሽን ኤንድ ፖሊሲ ቱዋርድ አዘር ስቴት አት ኢንተርናሽናል ሌቭል። ናሽናል ኢንተረስት ማለት የአንድ ሀገር ሪዝኗ፣ ምክንያቷ ያቺ ሀገር ጀስቲፋይ ለማድረግ ፖሊሲዎቿን እና አክሽኖቿን ጀስቲፋይ በኢንተርናሽናል ሌቭል ላይ ጀስቲፋይ ለማድረግ፣ ጀስቲፋይ ማለት ምንድን ነው? አመክንዮ ለመስጠት። ለምሳሌ የሆነ አንዲት ሀገር የሆነ ድርጊት ብትፈጽም ወይም ደግሞ ፎሬን ፖሊሲዋ ከሆነ አንጻር ቢቃኝ ወይም ደግሞ ቢዘጋጅ ምክንያቱ ምንድን ነው ሲባል ናሽናል ኢንተረስቱ ነው ማለት ነው። የሀገር ጥቅም ነው ዋና መሰረቱ። ስለዚህ ናሽናል ኢንተረስት ኢትስ ሴት ኦፍ ቫሊዩ ኦሪየንቴሽን ጎል እና ኦብጀክቲቭ ነው። አንድ ሀገር በኢንተርናሽናል ሪሌሽን ዙሪያ ማሳካት የምትፈልገው ቫሊዎቿ፣ ኦሪየንቴሽኖቿ፣ አካሄዶቿ፣ ጎል እና ኦብጀክቲቮቹ እነዚህ ሁሉ ናሽናል ኢንተረስት ስራ አሉ። ስለዚህ ግን ናሽናል ኢንተረስት ሚኒንጉ ላይ፣ ስኮፑ፣ ስፋቱ ላይ ምን ሆናት ናሽናል ኢንተረስት የሚያካተው የሚለው ላይ ኮንትሮቨርሺዎች አሉ። የተለያዩ ሰዎች ወይም ደግሞ የተለያዩ ምሁራኖች የተለያየ ሀሳብ ይሰጣሉ። ለምሳሌ ከሆልስቲ አንጻር ናሽናል ኢንተረስት ምንድን ነው ከተባለ አን ኢሜጅ ኦፍ ዘ ፊውቸር ስቴት ኦፍ አፌርስ ኤንድ ፊውቸር ሴት ኦፍ ኮንዲሽንስ ዛት ገቨርንመንት ትሩ ኢንዲቪዥዋል ፖሊሲ ሜከርስ አስፓየር ቱ ብሪንግ አባውት ይላል። ስለዚህ ከዚህ ሰውዬ አንጻር
ናሽናል ኢንተረስት ምንድን ነው? አን ኢሜጅ ኦፍ ዘ ፊውቸር ስቴት ኦፍ አፌርስ ኤንድ ፊውቸር ሴት ኦፍ ኮንዲሽን ዛት ገቨርንመንት ስሩ ኢንዲቪዥዋል ፖሊሲ ሜከር አስፓየር ቱ ብሪንግ አባውት። ስለዚህ ዌልዲንግ ኢንፍሉዌንስ አብሮድ ኤንድ ባይ ቼንጂንግ ኦር ሳብስቲቱቲንግ ዘ ቢሄቪየር ኦፍ አዘር ስቴት። ስለዚህ ምን በማድረግ ኢሜጅ ነው በዋነኝነት የሀገሪቷ ማየት የምትፈልገው ኢሜጅ ወይም ፊቸር ኮንዲሽኖች ናቸው። አስፓየር ቱ ብሪንግ አባውት ዋይልዲንግ ኢንፍሉዌንስ ምን በማድረግ ሌሎች ሀገራችሁ ላይ ኢንፍሉዌንስ በማሳደር ወይም ደግሞ ያለው ኢንተርናሽናል ሁኔታውን እንዲጠበቅ በማድረግ ሳስቴን እንዲያደርግ በማድረግ ያላትን ፊውቸር ኢሜጅ የምታስጠብቅበት ሊሆን ይችላል። ስለዚህ ይሄ ከዚህ አመለካከት አንጻር ኢትስ ዘ ፓወር ኦር ዘ አቢሊቲ ቱ ኢንፍሉዌንስ ዘ ቢሄቪየር ኦፍ አዘር ስቴት ኤንድ ኢትስ አንደርስኮርድ አስ ዘ ፕራይመሪ ኢንስትሩመንት ቱ ኢምፕሊመንት ናሽናል ኢንተረስት። ከዚህ አንጻር ናሽናል ኢንተረስትን ማስፈጸሚያ ዋነኛው ፕራይሜሪ ኢንስትሩመንት ዋነኛው መሳሪያ ምንድን ነው? ፓወር ነው ማለት ነው። ወይም ደግሞ ሌሎችን ኢንፍሉዌንስ የማድረግ አቅም ናሽናል ኢንተረስትን የማስጠበቂያ ዋነኛ መሳሪያ ነው። ስለዚህ ከዚህ ሰውዬ አንጻር ናሽናል ኢንተረስት በዋነኝነት ሀገሪቷ ማየት የምትፈልገው የፊውቸር የሆኑ ኮንዲሽኖች፣ አፌርሶች እነዛ ሁሉ ናቸው እና በዋነኝነት ደግሞ በኢንፍሉዌንስ ወይም ደግሞ በፓወር ናሽናል ኢንተረስትን ማስጠበቅ ይቻላል ማለት ነው። ቀጥሎ ደግሞ አኮርዲንግ ቱ ሰብሪ ናሽናል ኢንተረስት በኖርማቲቭ ሴንሱ በሞራላዊ ኖርማቲቭ በሆነ መንገዱ ኢትስ ሴት ኦፍ ፐርፐስ ዊች ኤ ኔሽን ሹድ ሲክ ቱ ሪላይዝ ኢን ዘ ኮንዳክት ኦፍ ኢትስ ፎሬን ሪሌሽን። በፎሬን ሪሌሽን አንድ ሀገር ከሌላ ሀገር በሚያደርገው ግንኙነት ውስጥ ፐርፐዙ የአንድ ሀገር ፐርፐዝ አላማው ከኖርማቲቭ አንጻር ያ ናሽናል ኢንተረስት ሊሆን ይችላል። ዲስክሪፕቲቭ ሴንሱ ደግሞ ዞስ ፐርፐስ ዊች ዘ ኔሽን ስቴት ስሩ ኢትስ ሊደርሽፕ አፒር ቱ ፐርሲው ፐርሲስተንትሊ ኦቨር ታይም። እነዚህ ፐርፐዞቹ ከላይ በኖርማቲቭ ያነሳናቸውን ፐርሲስተንትሊ ኦቨር ታይም በሊደርሽፑ ወይም ደግሞ በሀገሪቷን በሚመራት መዋቅር ፐርሲስተንትሊ ያለማቋረጥ ያን ነገር ሪዝኖቹ ሲተገበሩ ያ ዲስክሪፕቲቭ ሴንሱ ይሆናል ማለት ነው። ስለዚህ ዌዘር ናሽናል ኢንተረስት ካን ቢ ዲፋይንድ ኦብጀክቲቭሊ። ኦብጀክቲቭ ሲባል ምንም ሳብጀክቲቭ ያልሆነ ከሳይንስ አንጻር ወይም ዌዘር ኢትዝ ሳብጀክቲቭ ወይም ኢንተርፕራይዝ ከአርት አንጻር ናሽናል ኢንተረስትን ልንከፋፍለው እንችላለን ወይም በሁለት እይታ ልናየው እንችላለን። ለምሳሌ ፕላቶ ምንድን ነው የሚለው? ዘ ጉድ ኦፍ ፖሊስ ዛት ኢዝ ዘ ፐብሊክ ጉድ ኩድ ቢ ቤስት ቢ አራይቭድ አት ባይ ፊሎዞፈር ኪንግ ኤድ ባይ ፊው ሃይሊ ለርንድ ዲታችድ ኤንድ ፌር ማይንድድ አድቫይዘር። ስለዚህ ፕላቶ ምንድን ነው የሚለው? የአንድ ፐብሊክ ጉድ ዘ ጉድ ኦፍ ዘ ፖሊስ የህዝቡ ለህዝቡ ጥሩ የሚሆነው ምንድን ነው? ፊሎዞፈር የሆነ ንጉስ ቢኖር እና በጥቂት በጣም የተማሩ ሰዎች አድቫይዝ ቢደረግ ነው ብሎ ነው የሚያስብ። ፕላቶ አይዲያ ሃቭ ቢን ዩዝድ አስ ዘ ኢንስፓይሬሽን ፎር ዲክታቶሪያል ፎርም ኦፍ ገቨርንመንት። ስለዚህ ይሄ እንደምናየው ይሄ አይዲያ ዲክታቶሪያል ወይም ደግሞ አምባገነን መንግስታት ለነሱ ኢንስፓይሬሽን ይሆናል። ምክንያቱም አንድ ኪንግ ነው የሚኖረው፣ ፊሎዞፈር የሆነ አንድ ኪንግ ይኖራል። በጥቂት ሰዎች ደግሞ ነው ያ ፊሎዞፈር የሆነ ኪንግ የሚታገዘው ማለት ነው። አሱሚንግ ዛት ዘይ ሹድ ኤምፋሳይዝ ሳብስታንስ ኤንድ ዊዝደም ኦፍ ፖሊሲስ ራዘር ዛን ፕሮሲጀራል ኢሹስ ሰች አስ ፐብሊክ ዲቤት፣ ኮንሰልቴሽን፣ ፓርቲሲፔሽን ኤንድ ክሪቲዝም። ስለዚህ ይሄኛው አይዲያ የፕሉቶ አይዲያ ምንድነው? ኤምፋሳይዝ የሚያደርገው ሳብስታንስ ኤንድ ዊዝደም ኦፍ ፖሊሲ፣ የፖሊሲዎች ምን ያህል በጥበብ ፖሊሲዎች ምንድነው ተሰርተዋል ወይም ተዘጋጅተዋል የሚለው ላይ ነው በጣም ፎከስ የሚያደርግ እንጂ ፓርቲሲፔሽን፣ ፐብሊክ ዲቤት፣ ህዝቡ እርስ በርስ በጋራ በአጀንዳዎች ላይ መወያየት ምናምን የሚሉት ነገሮች እንዳለ አይኖሩም ማለት ነው። ምክንያቱም አንድ ፊሎዞፈር የሆነ ኪንግ ይኖራል። እሱን የሚያግዙት ደግሞ የሚያማክሩት ጥቂት የተማሩ የሚባሉ ዊዝደም አላቸው የሚባሉ ጥበብ አላቸው የሚባሉ ሰዎች ይኖራሉ። ስለዚህ one person with strength, wisdom, knowledge and above all power can make good decisions than participatory decision making። ስለዚህ ከዚህ ከፕላቶ አንጻር አንድ ሰው ስትሬንግዝ ያለው ዊዝደም ያለው እውቀት ያለው ሰው የተሻለ
እንትኖችን ውሳኔዎችን ሊያሳልፍ ይችላል። ከማን የተሻለ? ፓርቲሲፔቶሪያል ዲሲሽን ሜኪንግ፣ ሰዎች በመሳተፍ ብዙ ሰዎች የሚሳተፉበት ዲሲሽን ሜኪንግ ይልቅ ይሄኛው የአንድ ሰው ዲሲዥን ሜኪንግ ይሻላል ይላል ማለት ነው። ስለዚህ ከዚህ አንጻር ማየት የምንችለው ነገር ፎሬን ፖሊሲ ዲሲዥን ኢዝ ኖት ነሰሰርሊ ኤ ክሊር ከት ኤንድ ራሽናል ፕሮሰስ ፖሊሲስ አር ኦፍን ጀነሬትድ ስሩ ግሬት ኢንተርናል ፖለቲካል ኤንድ ቢሮክራቲክ ዲቤት። ስለዚህ እዚህ ጋር ኖት እንድትይዙ የሚያስፈልገው ነገር ፎሬን ፖሊሲ ሁሌ ክሊር ከት የሆነ ራሽናል ፕሮሰስ አይደለም። እንደዚህ ተብሎ የሚደረግ ብቻ ላይሆን ይችላል። ስለዚህ በተለያዩ ኢንተርናል ፖለቲካል እና ቢሮክራቲክ ክርክሮች ይኖራሉ። ኢንተርናል ፖለቲካል ኢንፍሉዌንሶች ሁሉ ይኖራሉ። ስለዚህ ፎሬን ፖሊሲው ራሽናል ፕሮሰስ ብቻ ላይሆን ይችላል። ቢሮክራቲክ ወይም ደግሞ ኢንተርናል ፖለቲካውም እዛ ውስጥ ይካተታል ማለት ነው። ስለዚህ ቀጥለን ደግሞ የምናየው ክራይቴሪያ ዩዝድ ኢን ዲፋይኒንግ ናሽናል ኢንተረስት። ስለዚህ ናሽናል ኢንተረስትን ዲፋይን ሲያደርጉ ሀገራቶች የተለያዩ ክራይቴሪያዎችን ሊጠቀሙ ይችላሉ። የመጀመሪያው ክራይቴሪያ ኦፕሬሽናል ፊሎዞፊ የሚባለው ነው። ይሄ ደግሞ ምንድነው? ዲፔንዲንግ ኦን ታይም ሎኬሽን ዩር ኦሪየንቴሽን ቱዋርድ ዘ ወርልድ አራውንድ ዩ ኤንድ ኢን ፓርቲኩላር ዘ አክሽን ኦፍ ዩር ፕሪዲሰሪ ዩ ሜይ ቹዝ ዋን ቱ ሜጀር ስታይል ኦፍ ኦፕሬሽን። ስለዚህ በዲፔንዲንግ ኦን ዘ ታይም በጊዜው እና በሎኬሽን እና ለዓለም ያለን ኦሪየንቴሽን ከዛ አንጻር ሁለት አይነት ስታይሎች ሊኖሩ ይችላሉ። የመጀመሪያው አክቲን የቦልድ ኤንድ ስዊፒንግ ፋሽን ወይም ሳይኖፕቲክ ኦሪየንቴሽን የሚባለው ማለት ነው። ይሄኛው ምንድን ነው? አፖን ቴኪንግ ኦፊስ ኢንትሮዲውስ ሜጀር ኒው ፕራክቲስስ ፖሊሲስ ኤንድ ኢንስቲትዩሽንስ ኤንድ እነዚህ ምንድን ነው? ልክ አንድ ሀገር መሪ ይሄን ስታይል የሚጠቀም ከሆነ ልክ ኦፊስ እንደያዘ ምንድን ነው ያደርጋል? አዳዲስ ነገሮችን ኢንትሮዲውስ ያደርጋል። ሜጀር የሆኑ ፕራክቲሶችን ፖሊሲዎችን ያወጣል ማለት ነው። አሱሚንግ ዜር ኢዝ ኢነፍ ኢንፎርሜሽን ቱ ዲቨሎፕ ኤ ሜጀር ፖሊሲ ዊዝ ሳም ኮንፊደንስ ዛት ኢትስ ኮንሲኩዌንስ ካን ቢ ፕሪዲክትድ ኦር ኮንትሮልድ። ስለዚህ ምን በማድረግ ነው አሱም የሚያደርገው? ምንድነው? ኢናፍ ኢንፎርሜሽን አለ፣ በቂ መረጃ አለ። ምን መተግበር እንዳለበት በቂ የሆነ መረጃ ስላለ ቀጥታ አዳዲስ ለውጦችን ሜጀር የሆኑ ፕራክቲሶችን ፖሊሲዎችን ማውጣት ይጀመራል እና ምንን ፕሪዲክት ማድረግ ይቻላል ተብሎ ማለት ነው። ኮንሲኩዌንሱን እነዛ አዲስ ፖሊሲዎች አዲስ ፕራክቲሶች ሲደረጉ የሚመጣው ምንድነው? ኮንሲኩዌንስ ወይም የሚመጣው ለውጥ ፕሪዲክት የሚደረግ የሚገመትና ኮንትሮል የሚሆን እንደሆነ ታስቦ ነው። ስለዚህ የመጀመሪያው ይሄ ነው። ሁለተኛው አክቲን ኮሽን ፕሮቢንግ ኤንድ ኤክስፐሪመንታል ፋሽን። ይሄ ደግሞ ኢንክሪመንታል የሚባለው ደግሞ ምንድነው? በጥንቃቄ ዲፕሊ ጥንቃቄ ተወስዶ ነው እያንዳንዱ ድርጊቶች የሚደረጉት ማለት ነው። ፎሎዊንግ ኢን ትራያል ኤንድ ኢረር አፕሮች። ስለዚህ ትራያል ኤንድ ኢረር አፕሮችን በመጠቀም ትራያል ኤንድ ኢረር ፖሊሲዎችን እያስተዋወቁ ስህተቶች ሲኖሩ ዞሮ እያረሙ እንደዚህ አይነት ማለት ነው። አሱሚንግ ኮምፕሌክሲቲ ኦፍ ፖለቲካል ኤንድ ኢኮኖሚክ ፕሮብሌምስ ኤንድ ወሪንግ አባውት ዜር ኮንሲኩዌንስ። ስለዚህ ይሄኛው ስታይል አሱም የሚያደርገው ፖለቲካል እና ኢኮኖሚክ ፕሮብሌሞች በጣም ኮምፕሌክስ ናቸው እና ኮንሲኩዌንሳቸውም እንደዛው የተወሳሰበ ነው። ስለዚህ በጥንቃቄ ነው እያንዳንዱ አክሽን የሚወሰደው ማለት ነው። ሲክ ቱ ፐርፌክት ኤግዚስቲንግ ሌጂስሌሽንስ ፖሊሲ ኢንስቲቱሽን ኤንድ ፕራክቲስ። በዋነኝነት ይሄ ስታይል የሚጠብቀው ወይም የሚፈልገው ነገር ፐርፌክት ማድረግ ነው። አሁን ያሉትን ህጎችን፣ ፖሊሲዎችን፣ ተቋማቶችን ምን ማድረግ ላይ ነው? ፐርፌክት የማድረግ ላይ ነው ማለት ነው። ስለዚህ ይሄኛው አክት ኢንክሪመንታል ከሆነ በጥንቃቄ የሚደረግ ነው። ሳይኖፕቲክ ከሆነ ደግሞ ቦልድ ኤንድ ስዊፒንግ፣ በጣም ቦልድ ድፍረት ያለው ስዊፒንግ ፋሽን ነው። በቃ ራሱን አዳዲስ ለውጦችን ምናምን ወዲያው እንትን የሚል ነው ማለት ነው። ይሄኛው ኦፕሬሽናል ፊሎዞፊ አንጻር ነው። ሌላኛው ደግሞ አይዲዮሎጂካል ክራይቴሪያ ነው። እነዚህ ሁሉ ምንድን ናቸው? ቅድም እንደተነጋገርነው ክራይቴሪያዎች ናቸው ናሽናል ኢንተረስትን እንትን ስንል። ምክንያቱም እንደወራነው ፎሬን ፖሊሲ ሞቲቭ ናሽናል ኢንተረስት ነው። ስለዚህ ናሽናል ኢንተረስት ደግሞ ከተለያየ ክራይቴሪያዎች አንጻር ዲፋይን ሊደረግ ይችላል። ሁለተኛው አይዲዮሎጂካል ክራይቴሪያ ነው። አይዲዮሎጂካል ምንድነው? አይዴንቲፋይ ዜር ፍሬንድ ኦር ኢነሚስ ካንትሪስ ዩዚንግ ሊትመስ ቴስት ኦፍ አይዲዮሎጂ። ይሄ
በቀላሉ ምንድነው አብሯቸው የሚሆኑ ሀገራቶችና ኢኒሚዎቻቸውን በምንድነው የሚለዩት ሀገራቶች? በአይዲዮሎጂ ማለት ነው። ይሄ ለምሳሌ በኮልድ ዋር ጊዜ ኮሚኒዝም እና ካፒታሊዝም ተብሎ ሁለት አይዲዮሎጂዎች ነበሩና ስለዚህ አንድ ሀገር ከሆነ ሀገር አንጻር ያላትን ፎሬን ፖሊሲ ወይም ደግሞ ናሽናል ኢንተረስቷን ዲፋይን ስታደርግ ያን ነገር ቤዝ ታደርጋለች ማለት ነው። ስለዚህ ካፒታሊስት ከሆነች ሀገሪቱ ካፒታሊዝምን የሚያራምዱ ሌሎች ሀገራቶች የዛች ሀገር ፍሬንድ ይሆናሉ ማለት ነው። ይሄ በኮልድ ዋር ጊዜ ሲጠቀሙበት የነበረው አንዱ ክራይቴሪያ ነው። ሌላኛው ደግሞ ሞራል ኤንድ ሌጋል ክራይቴሪያ ነው። ይሄ ደግሞ በዋነኝነት ከስሙም እንደምንረዳው አክት ሞራሊ ነው። ሞራሊ አክት መደረግ አለበት ነው። ወይም ደግሞ ሞራል ቢሄቪየር ኢንተርናሽናል ፖሊሲ። ስለዚህ ኪፕ ዮር ፕሮሚስ። ለምሳሌ አንዳንድ ሞራል ቢሄቪየሮች ምንድን ናቸው? ፕሮሚሶችን ኪፕ ማድረግ። ለምሳሌ የተፈራረሟቸው ትሪቲዎች ካሉ እነዛን ኪፕ ማድረግ። ሊቪንግ ኤንድ ሌቲንግ አዘር ሊቭ። ፑር እና ዲስአድቫንቴጅ የሆኑ ሀገራቶች መኖር እንዲችሉ አቅም እንዲኖራቸው ማድረግ። አቮይዲንግ ኤክስፕሎቴሽን ኤንድ አንኢቨን ዲቨሎፕመንት ቢትዊን ዲቨሎፒንግ ካንትሪ ኤንድ ዘ ዲቨሎፕድ ዋን። ስለዚህ በደጉ ሀገራቶች እና ባላደጉ መካከል ያለውን አንኢቨን ያልተመጣጠነ እድገት ይህን ሁሉ ማስቀረት ነው። ስለዚህ ሞራል ኤንድ ሌጋል ክራይቴሪያው አክት ሞራሊ ነው። የተሻለ ከሞራል አንጻር የተሻለ ነገሮችን ልክ እንዳሁን እንዳያቸው ያን መተግበር ነው ማለት ነው። ስለዚህ ጀነራሊ ስታንዲንግ አፕ ፎር ዘ ፕሪንሲፕል ቱ ዊች ዩ አር ሞራሊ ኮሚትድ። በዋነኝነት ሞራሊ ሀገሪቱ ኮሚትድ ነኝ ብላ ለምታስበው ነገር መቆም ነው። ፎሬን ፖሊሲዋም ናሽናል ኢንተረስቷንም ዲፋይን የሚያደርገው ማለት ነው። ሌላኛው ፕራግማቲክ ክራይቴሪያ ነው። ፕራግማቲክ ከሆነ ደግሞ ኦሪየንቴሽን ኢዝ ሎኪ ማተር ኦፍ ፋክት ኦር ኖት ኢሞሽንስ ኤንድ ፕሮፌሽንስ። ስለዚህ ይሄኛው ደግሞ ፕራግማቲክ ሞር ሪያሊስቲክ ከሚለው ቪው አንጻር የሚታይ ነው። ምንድነው? ፋክት ነው። እዚህ ዋናው ክራይቴሪያችን መሆን ያለበት ፋክት ነው። ስለዚህ ዊዝ ዘ ሴንስ ኦፍ ፕሪዲዩስ ኤንድ ዊዝ ዘ ሶርት ኦፍ ራሽናሊቲ አመክንዮን በመጠቀም ምክንያትን በመጠቀም ነው ፎሬን ፖሊሲዎች ናሽናል ኢንተረስቶች ዲፋይን የሚደረግ ማለት ነው። አክት ኦን ዘ ቤዝ ኦፍ ሳይንቲፊክ አናሊሲስ ኦፍ ኮስት ኤንድ ቤኔፊት ሜሪት ኤንድ ዲሜሪት። ስለዚህ በልክ ማተር ኦፍ ፋክት ነው እንዳልነው ሳይንቲፊክ አናሊሲስ ነው። ኮስት እና ቤኔፊት ነው እዚጋ የሚሰለው። ሜሪት እና ዲሜሪት ምን ጥቅም ያመጣል፣ ይህን ናሽናል ኢንተረስታችንን ከዚህ አንጻር ዲፋይን ብናደርግ ምን ጥቅም ያመጣል፣ ምን ጉዳት ያመጣል ማለት ነው። ስለዚህ ዊዛውት ኮንሲደሪንግ ኖርማቲቭ ኢሹ፣ ቅድም ያልነው ተቃራኒ ማለት ነው። ምንም አይነት ኖርማቲቭ የሆኑ ነገሮችን ኮንሲደር ሳናደርግ ጥያቄ ውስጥ ሳናስገባ ማለት ነው። ስለዚህ ኢሹ ዛት ኢንቮልቭ ጀጅመንት፣ ባድ ነው ጉድ ነው ምናምን የሚሉ ነገሮች ሁሉ አይኖሩም ማለት ነው። በዋነኝነት ፕራግማቲክ ክራይቴሪያ ላይ ፋክት እና ሳይንቲፊክ ኤቪደንሶች አናሊሲሶች ናቸው ቤዝ የሚሆኑት ወይም ደግሞ እንደ ክራይቴሪያ የሚታዩት። ሌላኛው ፕሮፌሽናል አድቫንስመንት ክራይቴሪያ። ይሄ ደግሞ ፕሮፌሽናል አድቫንስመንት ክራይቴሪያ ፐርሰናል ሳክሰስ ጋር የተያዘ ነው። የሀገር መሪዎች እንዲኖራቸው የሚፈልጉት ፐርሰናል ሳክሰስ ጋር የተያዘ ነው። ኮንሲደሬሽን ኦፍ ዮር ፕሮፌሽናል ሰርቫይቫል ኤንድ ግሮዝ። ስለዚህ የፕሮፌሽናል ሰርቫይቫላችን መቀጠል አለመቀጠሉን ግሮዙን ወይም ደግሞ ሳክሰስ ጋር ነው ማለት ነው። ሊደርስ ሜት ቹዝ ኮንፎርሚቲ ቱ አይዘር ፖፑላር ፕሬሸር ኦር ስትሮንግ ኢሊትስ ሁ ሳፖርት ዘይ ኮንሲደር ኢንዲስፔንሲብል ፎር ዜር ፖለቲካል ሰርቫይቫል። ስለዚህ ኮንፎርሚቲያቸው ወይም ደግሞ የሚከተሉት ናሽናል ማለት ዲፋይን የሚያደርጉት ናሽናል ኢንተረስታቸውን ምን ያህል ለነሱ ለሊደሮቹ ያስቀጥልላቸዋል ነው የሚለው ነው ዋናው ነገር። ስልጣናቸው እንዴት ያስቀጥላል ነው። ዚስ አቲቲዩድ ሃዝ ቢን ሪፈርድ ቱ ሲኒካሊ አስ ዘ ጎ አሎንግ ቱ ጌት አሎንግ ኢፌክት። ምን ይባላል? ጎ አሎንግ አብረው ከሚያስቀጥሉ ጋር አብሮ መቀጠል ነው ወይም ደግሞ ቱ ጌት አሎንግ፣ ምክንያቱም ሰርቫይቭ ማድረግ ነው እዚህ ጋር ዋናው ነገር። ፐርሰናል ሳክሰሳቸውን ችግር ውስጥ የሚከት ነገር ከሆነ ከዛ ተቃራኒ ይሆናሉ። የሚጠቅማቸው ሰርቫይቫል ለማድረግ ግሮዝ ለማድረግ ፕሮፌሽናል እንትናቸውን ለማሳደግ የሚሆን ከሆነ ደግሞ ከዛ አንጻር ይንቀሳቀሳሉ ማለት ነው። ይሄ ፕሮፌሽናል አድቫንስመንት ክራይቴሪያ ይባላል። ሌላኛው ፓርቲዚያን ክራይቴሪያ ነው። ፓርቲዚያን ደግሞ ይሄ ደግሞ
ናሽናል ኢንተረስቱ ከምን አንጻር ነው? ከሀገሪቱ ፓርቲዎች አንጻር ነው ማለት ነው። ኢኩዌት ዘ ሰርቫይቫል ኤንድ ዘ ሳክሰስ ኦፍ ዮር ፖለቲካል ፓርቲ ኦር ኢቲክ ኦር ሪሊጂየስ ኦሪጂን ዊዝ ዘ ሰርቫይቫል ኤንድ ሳክሰስ ኦፍ ዮር ካንትሪ። ስለዚህ እኩል ማድረግ ነው። የሀገሪቱ እድገት ማለት የሀገሪቱ ሳክሰስ ከምን አንጻር ነው የሚታየው? ከፖለቲካል ፓርቲው ሊሆን ይችላል የኛ ወይም ደግሞ ሀገሪቱን የሚያስተዳድረው አካል የዛ ኢትኒክ ሊሆን ይችላል ወይም ደግሞ ሃይማኖት ሊሆን ይችላል። ስለዚህ ከዚህ አንጻር አብሮ እኩል ነው የሚታየው። ስለዚህ የሀገሪቱ ፖለቲካል ፓርቲ ከወደቀ ሀገሪቱም እንደፈረሰች እንደወደቀች የሚታይበት ነው ይሄ ማለት ነው። ወይም ደግሞ ገዢው አካል አፊሌት የሆነበት ወይም ደግሞ ፕሮሞት የሚያደርገው ወይም ደግሞ እንትን የሚለው ሪሊጅን ወይም ሃይማኖት ከተነካ ሀገሪቱ እንደተነካች አክት ይደረጋል ማለት ነው። ይሄ ፓርቲዚያን ክራይቴሪያ ነው። ስለዚህ ኢኩዌት ዘ ኢንተረስት ኦፍ ዮር ኦርጋናይዜሽን ወይም በሌላ ደግሞ ኦርጋናይዜሽኑ የእናንተን ወይም እንደ ሀገር እንደ መሪ የእናንተን ኦርጋናይዜሽን ተቋም ከናሽናል ኢንተረስት ጋር ኢኩዌት ማድረግ ነው። ለምሳሌ አርሚውን ከናሽናል ኢንተረስት ጋር፣ ፎሬን ኦፊሱን ከናሽናል ኢንተረስት ጋር ማያያዝ ማለት ነው። ለዛ ነው ፓርቲዚያን የተባለው። ከሆነ ፓርት ጋር ነው የሀገሪቱ ናሽናል ኢንተረስት ኢኩዌት የሚደረገው ማለት ነው። ወይም ደግሞ ምንድነው የሚባለው የሚወዳደረው ወይም ደግሞ የሚመጣጠነው። ሌላኛው ደግሞ ፎሬን ዲፔንደንሲ ክራይቴሪያ ነው። ይሄ ደግሞ ዩዥዋሊ አፕላይስ ቱ ለስ ዲቨሎፒንግ ካንትሪ who had fallen under the yoke of colonialism። ይሄ ደግሞ በኮሎኒያሊዝም የነበሩ ለስ ዲቨሎፕድ የሆኑ ሀገራቶች ላይ የሚታይ ነው። ይሄኛው ፖለቲካል ኢንዲፔንደንስ ቢያገኙም በኤክስ ማስተራቸው ከዚህ በፊት በነበሩ ኮሎኒያል አመሮቻቸው ኢንፍሉዌንስ ሲኖር ማለት ነው። ዲፔንድ ኦን ዜር ኤክስ ኮሎኒያል ስቴት ፎር ቴክኒካል ኤድ ኤክስፐርቲዝ ኤንድ ቴክኖሎጂ ሳምታይምስ ኢቨን ፎር ዜር ሴኩሪቲ። ስለዚህ አንዳንድ ሀገራቶች ከኮሎኒያሊዝም ወጣው ስቲል ለቴክኒካል ኤድ ለተለያዩ ኤክስፐርቲዝ ለሚጠይቁ ስራዎች ለቴክኖሎጂ እና አንዳንዶችም ለሴኩሪቲ ሁሉ የኮሎኒያሎቻቸውን የኤክስ ኮሎኒያሎቻቸውን ድጋፍ ይጠይቃሉ ማለት ነው። አስ ኤ ሪዛልት ኦፍ ዚስ ስቴት ኦፍ ዲፔንደንስ ዘ ለስ ዲቨሎፒንግ ካንትሪስ ፌስ ዲፊካልቲ ቱ ዲፌንድ ኤንድ ፕሮሞት ዜር ናሽናል ኢንተረስት። ስለዚህ በጣም ዲፔንድ ስለሚሆኑ በኤክስ ኮሎኒያል ስቴቶች ናሽናል ኢንተረስታቸውን ዲፌንድ ለማድረግ ወይም ደግሞ ለማስጠበቅ ከባድ ይሆናል ማለት ነው። ስለዚህ ቀጥለን የምናየው ደግሞ ቪውስ ኦን ዲተርሚኔሽን ኦፍ ናሽናል ኢንተረስት። ናሽናል ኢንተረስትን ዲተርማይን የሚያደርጉ ቪዎች አሉ። የመጀመሪያው ሪያሊስቲክ ቪው ነው። ስለዚህ ሪያሊስቲክ ቪው ደግሞ ፕራዮሪታይዝ ፕራግማቲክ ክራይቴሪያ። ስለዚህ ቅድም ፕራግማቲክ ክራይቴሪያ እንዳየነው ፋክት እና ሳይንቲፊክ ነገር ላይ ዲፔንድ የሆነ ምንም ኖርማቲቭ ነገር የሌለው ኮስትን አናላይስ የሚደረግበት ክራይቴሪያ እንደሆነ አይተናል። ስለዚህ ሪያሊስቲክ ቪው ደግሞ ፕራዮሪታይዝ የሚያደርገው የሚያስቀድመው ፕራግማቲክ ክራይቴሪያ ነው when defining national interest and employing foreign policy። ስለዚህ ናሽናል ኢንተረስታችንን ዲፋይን ስናደርግም ፎሬን ፖሊሲዎችም ሲወጡ ከምን አንጻር ነው የሚሆኑ ማለት ነው? ፕራግማቲክ ክራይቴሪያ አንጻር ነው። ዲፋይን ናሽናል ኢንተረስት ኢን ተርም ኦፍ ፐርሱት ኦፍ ፓወር። ናሽናል ኢንተረስት ዲፋይን የሚደረገው ፐርሱት ኦፍ ፓወር ነው። ፓወርን ለማግኘት ነው ዋናው ነገር ማለት ነው። ፓወር ኢዝ አባውት ስታብሊሽንግ ኮንትሮል ኦር ኢንፍሉዌንሲንግ ዘ ቢሄቪየር ኦፍ አዘር አይዘር ዲፕሎማቲክ ኦር ዩዝ ኦፍ ኮኤርሽን። ስለዚህ ፓወር ማለት ኮንትሮል ወይም ኢንፍሉዌንስ ማሳደር ነው። ሌሎች ሀገራቶች ላይ ኮንትሮል ማሳደር፣ ኢንፍሉዌንስ ማሳደር፣ ተጽዕኖ ማሳደር ነው። በዲፕሎማቲክም ሊሆን ይችላል፣ በኃይልም ሊሆን ይችላል። ስለዚህ የግድ ፓወር ነው ሲባል የግድ በኃይል ላይ ብቻ ላይሆን ይችላል። በዲፕሎማቲክም ቢሆን ዋናው ዓላማው ግን ምንድነው? ፓወር ኢንፍሉዌንስ ሌሎች ሀገሮች ላይ ማሳደር ነው ከሪያሊስት ቪው አንጻር ማለት ነው። ኢንተርናሽናል ፖለቲክስ ኢዝ ኤ ስትራግል አሞንግ ስቴት ኤንድ ዘ ፕራይም ኢንተረስት ኦፍ ስቴት ኢዝ ሰርቫይቫል ኤንድ ሴኪሪቲ አሞንግ አዘር ቲንግስ። ስለዚህ ቻፕተር 1 ላይ እንዳየነው ኢንተርናሽናል ፖለቲክስ ስትራግል አሞንግ ስቴትስ። ስለዚህ ኢንተርናሽናል ፖለቲካው በስቴቶች መሀል የሚደረግ ስትራግል ነው እና የአንድ ሀገር ፕራይሜሪ የሆነው ኢንተረስቷ ምንድን ነው? ሰርቫይቭ ማድረግ መቀጠል እንደ ሀገር፣ ከዛ ደግሞ ሴኪሪቲ ነው የሀገሪቷ ደህንነት መጠበቅ ነው።
ከምን አንጻር? ከሪያሊስቲክ ቪው አንጻር ማለት ነው። ስለዚህ ናሽናል ኢንተረስት ምንድነው? ኢንሹሪንግ ሰርቫይቫል ኤንድ ሴኩሪቲ ኦፍ ስቴት ዛን ቶኪንግ አባውት ጀስቲስ ኤንድ ሞራሊቲ። ስለዚህ ከሪያሊስቲክ ቪው አንጻር ናሽናል ኢንተረስት በዋነኝነት የሀገሪቱን ሰርቫይቫል ማስቀጠል ነው፣ ወይም ደግሞ ሀገሪቷን ማስቀጠልና ሴኩሪቷን ደህንነቷን ማስጠበቅ ነው። ስለ ጀስቲስ ስለ ሞራሊቲ ምናምን ማውራት አይደለም ማለት ነው። ስለዚህ ሪያሊስቲክ ቪው ከዚህ አንጻር ማየት እንችላለን። ኤንድ ተጨማሪ ደግሞ ሊደርስ መስት ቢ አዌር ኦፍ ዘ ስኮፕ ኦፍ ናሽናል ኢንተረስት ኤንድ ዜር ፎሬን ፖሊሲ ሹድ ቢ ፕሮፖርሽናል ቱ ዜር ካፓቢሊቲ። ስለዚህ ፐርዱዋንስ ኢዝ አቢሊቲ ቱ አክሰስ ዋንስ ኒድ ኤንድ አስፓይሬሽን ዌል ኬርፉሊ ባላንሲንግ ዘም አጌንስት ዘ ኒድ ኤንድ ዘ አስፓይሬሽን ኦፍ አዘር። ስለዚህ የሌሎቹን ፍላጎትና አስፓይሬሽናቸውን በማየት የኛን ወይም ደግሞ የራስን ምንድነው ስኮፕ ኦፍ ናሽናል ኢንተረስቱን ፎሬን ፖሊሲያችንን ማስተካከል ከዛ አንጻር ይሄ በሪያሊስት ቪው ላይ ያለ ነው ማለት ነው። ቀጥለን የምናየው ደግሞ አይዲያሊስት ቪው ነው። ስለዚህ አይዲያሊስት ቪው ደግሞ የሪያሊስት ቪው ተቃራኒ ነው ማለት እንችላለን። ምክንያቱም ስትሮንግ ቢሊፍ ኢን ዘ ሪቫለንስ ኦፍ ሌጋል አይዲዮሎጂካል ኤንድ ሞራል ኢለመንት። ስለዚህ ሪያሊስት ቪው ላይ የሌሉ እዚህ ላይ ያሉ ነገሮች ሌጋል አይዲዮሎጂካል ላይ ወይም ደግሞ ሞራል ኢለመንቶች አሉት። ከሞራሊቲ አንጻር የተለያዩ ኢለመንቶች አሉት ማለት ነው። they don't see legal and moral factor apart from the so called reality። ስለዚህ ከአይዲያሊስት ቪው ምንድነው ሪያሊቲ ሲባል ሌጋል እና ምንድነው ሞራል ፋክተር ነው። በቃ ሌጋል ሪያሊቲ ሲባል ልክ ምንድነው ሪያሊስት ቪው ላይ ስናይ ግን ሪያሊቲ ማለት ፋክት ነው። አሁን ላይ ኢንተርናሽናል ሲስተሙ ያለበት ፋክት ነው። አይዲያሊስት ቪው ላይ ግን አይዲዮሎጂ ወይም ደግሞ ሞራል ኢለመንቱ እንደ ሪያሊቲ ነው የሚታየው ማለት ነው። ስለዚህ ስፔሲፊክ አክሽን ኤንድ ኦብጀክቲቭ ኦፍ ፎሬን ፖሊሲ ሃቭ ኦፍን ቢን ድራይቭድ ፍሮም ጀነራል ሞራል ኤንድ ሌጋል ጋይድላይንስ ኤንድ ፕሪንሲፕል። ስለዚህ የሀገሪቱ ፎሬን ፖሊሲ ኦብጀክቲቮች አላማዎች ከምን አንጻር ነው ድራይቭ የሚደረጉት? ከሞራል ኤንድ ሌጋል ጋይድላይን የሀገሪቱ ሞራል እና ሌጋል የሆኑ ጋይድላይኖች፣ ፕሪንሲፕሎች፣ ስርዓቶች፣ መዋቅሮች አሏቸው። ከዛ አንጻር ነው ማለት ነው ፎሬን ፖሊሲ የሚቃኘው። ስለዚህ እነዚህን ካየን ቀጥለን አንዳንድ ኖቶች አሉ ሪያሊስት። ስለዚህ ከአይዲያሊስት እና ሪያሊስት አንጻር ማየት ያለብን አንዳንድ ነገሮች፣ አንደኛ ሪያሊስት ፌል ቱ ሪኮግናይዝ ኤንድ ፕሪስክራይብ ሶሉሽን ፎር አድሬሲንግ ግሎባል ፕሮብሌም። ምክንያቱም ሪያሊስቶች ምንድነው ግሎባል ወርልድ ዋይድ ፕሮብሌሞችን አድሬስ ማድረግ አይችሉም በሪያሊስት ቪው የሚንቀሳቀሱ ሀገራት። ምክንያቱም ኢንፋሳይዝ የሚያደርጉት ወይም ደግሞ ትኩረት የሚሰጡት በቃ ስቴት እና ስቴት ብቻ ነው። የአንዲት ሀገር ስቴት እና ናሽናል ኢንተረስቷ ላይ ብቻ ነው ፎከስ የሚያደርጉ። ስለዚህ ልክ እንዳልነው የሀገሪቱ ሴኪሪቲ እና ሰርቫይቫል ነው ዋና ነገር። ስለዚህ ከዚህ አንጻር ሁሉም ሀገር ከራሱ አንጻር ስለሆነ የሚንቀሳቀስ ግሎባል የሆኑ ዓለም አቀፍ የሆኑ ችግሮችን ማየት አይችልም ማለት ነው። አይዲያሊስቶች ደግሞ ቢሊቭ ኦን ዘ ፕሪቫለንስ ኦፍ ኮመን ፕሮብሌም ኦፍ ሂውማን ቢንግ። አይዲያሊስቶች ደግሞ ከዛኛው በተቃራኒ ሞራል፣ አይዲዮሎጂካል እና ሌጋል ፋክተሮች ስላሉ ይሄ እንደ ዓለም የሰው ልጆች እንዳለ ችግር የሆኑ ኮመን ፕሮብሌሞችን ለምሳሌ እንደ ፖሊሽን፣ ኢንቫይሮንመንት ፖሊሽን፣ ኢኮሎጂካል ኢምባላንስ፣ ዲፕሌሽን ኦፍ ሪሶርስ፣ እነዚህ ሁሉ ነገሮች ምን ውስጥ ይገባሉ? ኮንሲደሬሽን ውስጥ ይገባሉ ማለት ነው። ስለዚህ the establishment of new institution with global orientation may play vital role in addressing global problems። ስለዚህ ስቴት ሴንተሪክ ከሆኑ አመለካከት ይልቅ ምንድነው አዳዲስ ኢንስቲትዩሽኖች ይፈጠራሉ ማለት ነው። ግሎባል የሆነ ኦሪየንቴሽን ያላቸው አላማቸው ዓለም አቀፋዊ የሆነ አላማ ያለው ለምሳሌ ፖሊሽን ለመከላከል ሊሆን ይችላል፣ ኢኮሎጂካል፣ ግሎባል ዋርሚንግ ምናምን ከዚህ አንጻር ተያይዞ አድሬስ ለማድረግ ብቻ ተብሎ የሚቋቋሙ ኢንስቲትዩሽኖች ይኖራሉ። ምክንያቱም ከአይዲያሊስት ቪው አንጻር ማለት ነው። ስለዚህ ስቴት ኩድ ኖ ሎንገር ቢ ቪያብል አክተርስ ኢን አድሬሲንግ ክሮስ ከቲንግ ፕሮብሌም ባይ ዘምሰልፍ። ስለዚህ ሀገራቶች ይሄ ሁሉም ላይ ያለ ችግሮች እንደ ዓለም ያሉ ችግሮችን በራሳቸው ሳይሆን ለመፍታት የሚሞክሩት እነዚህ አሁን ባልናቸው ኢንተርናሽናል ኢንስቲትዩሽኖች፣ መዋቅሮች በአይዲያሊስት ቪው ይፈታሉ ማለት ነው። ስለዚህ በዋነኝነት ያየነው በሪያሊስቲክ ቪው ግሎባል የሆኑ ፕሮብሌሞችን
አድሬስ ማድረግ እንደማይችል እና አይዲያሊስት ከዚህ አንጻር የተሻለ ነገር እንደሚያቀርብ ነው ማለት ነው። ስለዚህ የመጀመሪያው የግሎባል ትሬንድ የመጀመሪያው ቪዲዮ ይሄን ይመስላል። በቀጣይ 2.2 አንደርስታንዲንግ ፎሬን ፖሊሲ ኤንድ ፎሬን ፖሊሲ ቢሄቪየር የሚለውን ርዕስ በስፋት የምንመለከት ይሆናል። ስለዚህ እንደ መግቢያ ይሄ የመጀመሪያው ፓርት ነው። ቀጣዩ ፓርት እዚሁ ቻናል ላይ የሚለቀቅ ይሆናል። ቻናሉን አሁንም ሳብስክራይብ ካላደረጋችሁ ሳብስክራይብ እንድታደርጉ ሪኮመንድ እናደርጋችኋለን። በቀጣይ ቪዲዮ እንገናኝ።